ሰላም ቤተሰብ እንዴት ናችሁ? አለው እኔ የምለው አንዳንድ ሰዎች ማለት ነው ፍቅር ምን እንደሆነ የፍቅሩ ትርጉሙ ያልገባቸው ሰዎች ማለት ነው እዚህ ሚዲያ ላይ በዝት ብሏል። በዙ ማለት በቃ በጣም ነው የሚገርመው። ከዚህ በፊት ሀይሚዬ ብሩኬ ያኔ በተጣሉበትና አለመግባባት በተፈጠረ ጊዜ ብሩኬ ዱባይ ሄዶ ነበርና በዛ ሰዓት እዛ ቦሌ ያለቀሰችው አምጥቶ ዛሬ የሚፖስቱት ምን ማለት ፈልጎ ነው? ማለት ሀይሚን ለመሸማቀቅ ሀይሚን እንድትሸማቀቅ መቼም አትሸማቀቅም። ባይዘዌ እናንተ ናችሁ የምትሸማቀቁ እንጂ ሀይሚን መቼም አትሸማቀቅም። ምክንያቱም የሚያሸማቀቅ ነገር አላደረገችማ። ለፍቅር ነው ያለቀሰችው። ምንም ችግር የለም። ለፍቅር ደግሞ አይደለም ለቅሶ ህይወት ይሰጣል። ገባችሁ? ህይወት ይሰጣል ለፍቅር አይደለም እቺ ትንሹ ለቅሶ ማለት ነው። ሰው ለፍቅር ብሎ ይሞታል። ፍቅር እኮ እንደዚህ በሁለት ወይን በሶስት ፊደል እንደምንቆጥረው አይነት አይደለም እኮ ፍቅር ማለት ህይወት ነው። ገባችሁ? ለምን ያለቀሰችው እንዲሆነችው ታልቅሳ ለምለቀስ ሰው ነው ያለቀሰችው። ለሚወደድ ሰው ነው ወደደችው። ስለምትወደው ስለምታፈቅረው ንጹህ ልብ ስላላት መፍቀር ስለምትችለው ነው ያለቀሰችው። ሶዋት ምን ችግር አለ? ዛሬ ያንን አምጥታችሁ አሁን ከብሩክ ጋር አለመግባባት ሲፈጠር እሱን አምጥታችሁ ፖስት ያደረጋችሁ ብሩክን እየጠቀማችሁ የመሰላችሁ ሀይሚን የበደላችሁ የመሰላችሁ እንደዚህ የምታጨበጭቡና ምድር አጨበጫቢና አሽቋላጭ ማለት ነው። ምንድነው? አልሰረቀችም እኮ አፍቅራ ነው ያለቀሰችው። ወይም ደግሞ ሌላ ሆነ ነውር ነገር ሰርታ አይደለም ያለቀሰችው። ለምትወደው ለምታፈቅረው ሰው ነው ጥሎ ሲሄደው የከፋት ያለቀሰችው። ያንን አምጥታችሁ ዛሬ እሷን ለመሸማቀቅ እሷን ሆነ ዝቅ ለማድረግ የሰው ልጅ ሰውን ዝቅ አያደርግም። አንድ ማወቅ ያለባችሁ ነገር ፈጣሪ ነው ዝቅም ከፍ ማድረግ የሚችለው እንጂ ሰው አይደለም። ገባችሁ አይደል? እናንተ ወይን ብሩኬን ወዳችሁ ለብሩኬ እየጠቀማችሁ መስላችሁ የምታደርጉ ድርጊት በጣም ስህተት ነው። በዛም በኩል ሀይሚን ወዳችሁ ብሩኬን ዝቅ ማድረግ የምትፈልጉ ሰዎች በጣም ስህተት ናቸው። ብሩኬና ሀይሚ አንድ ናቸው። ዛሬም ነገም ወደሽም ጠላሽም ብሩኬና ሀይሚ አንድ ናቸው። ይሄንን በደንብ ማወቅ አለባችሁ። እሺ ሀይሚ ትላንትና ስላለቀሰች በቃ እሷ ሁሌ ታልቅሳለች። እሷ ሁሌ እንደዚህ ናት ስለምትወድ ታልቅሳ ስለምትወደው ነው። ፍቅር ለሚገባ ሰው ነው አለቀሰችው፣ ለጀግና ወንድ። አንቺ እኮ ተመኝተሻል አላገኘሽም። እሷ ጀግና ስለሆነች ነው አጠገብ ሆነችው ያለችው ያፈቀረችው ያፈቀራት። ስለዚህ ምንም ይሄ የሚያስነውር ነገር አይደለም። ልጁ ታለቀቅ አድርጓት። በቃ ውረዱ ካናቷ። ምንድነው የምታደርጉት? ምንድነው የምትፈልጉት እንዴ? አበዛችሁት አሁን